ሩታ ዳኒንና አብርሽን ከህይወት ይውጡልኝ አለች። የዳኒ መልስ ሁለታችሁ ከታረቃችሁ ከህይወታችሁ እወጣለሁ። ዳኒ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ መካ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው እያልኩኝ እንደውም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ይሁኑ ማለት ነው። እና ዛሬ ሩታና ዳኒ ሩታ እንግዲህ ዛሬ ለዳኒና ለአብርሽ ቁርጥ ያለውን መልስ ይዛ መታለች ማለት ነው። እንግዲህ እንደሚታወቀው ሩታ ብዙ ነገር ያሳለፈች ልጅ ናት። ብዙ ነገር ደርሶባታል። አብርሽና ሩታ በተጣሉ ሰዓት ማለት ነው። በዛን ሰዓት ብዙ ነገሮችን አሳልፋለች። ብዙ ውጣ ውረዶችን ማለት ነው። እና በዛ ምክንያት እንግዲህ ዛሬ ቁርጥ ያለውን መልስ ይዛ መታለች ማለት ነው። ዳኒ እንግዲህ እስከ ዛሬ እናውቃለን ከሩታ ጋር ምን እንደሚሰራ ማለት ነው። እና ዛሬ ዳኒ ወደ ራሱ በመመለስ እና በመቀየር ሩታንና ዳኒን ይቅርታ ሩታንና አብርሽን ለማስታረቅ ደፋ ቀና እያለ ነው ማለት ነው። ሩታ ሰሞኑን አዲስ ህይወት ጀምሬያለሁ በማለት ከይስሐቅ ጋር ቪዲዮ ሰርታ እንግዲህ አስተዋውቃለች ማለት ነው። በዚህም የተነሳ እንግዲህ ዳኒ ወደ ራሷ እንድትመለስ እሱም እንደሚያፈቅራት ብዙ ጊዜ ሲጥር ነበረ ዳኒ ማለት ነው። አልተሳካለትም። ዛሬ እንግዲህ ከሁለታቸውም ህይወት ለመውጣት እና ሩታን ወደ ዳኒ ወደ አብርሽ በመመለስ ሁለታቸው አንድ ላይ እንዲሆኑ ብሎ ወስኖ ዛሬ እንግዲህ ለማስታረቅ ሁለታቸውንም ጠርቶ በልዩ ቦታ ማለት ነው አብርሽንና ሩታን ማለት ነው እንዲታረቁ ብሎ ማለት ነው። እንግዲህ ዳኒ እኮ ነበር እስከ ዛሬ ድረስ ሩታንና አብርሽን ለመለያየት ሲጥር የነበረው። ዛሬ ደግሞ እንግዲህ ተቀይሮ ሁለቱን ለማስታረቅ ደፋ ቀና እያለ ይገኛል ማለት ነው። እና ዛሬ እንግዲህ ዳኒ እንደሚሳካለት ተስፋ አድርጎ ነበር የቀረበው። ያው እንግዲህ የዳኒን ጥሪ በመቀበል አብርሽም ወደ ዳኒ በመምጣት እንግዲህ በምንድን ነው የጠራኸኝ በማለት ሲጠይቀው እንግዲህ አብርሽም ዳኒም አንተና ሩታን ለማስታረቅ ነው። ምክንያቱም አንተና ሩታ ብዙ ነገር አሳልፋችኋል፣ ባልና ሚስት ናችሁ፣ ብዙ ነገር አሳልፋችኋል። ያው አንተ ብትበድላትም ብዙ ግብ ብትፈጽምባትም ዛሬ ግን ይቅርታ ተባብላችሁ እንድትታረቁ ብዬ ነው የጠራሁት ሲለው በጣም ነው የተናደደው። ምክንያቱም አንተ ነህ ዋነኛው ለእኔና ለሚስቴ ለሩታ መለያየት ምክንያት ዛሬ እንዴት ተቀይረህ እኛን ለማስታረቅ መጣህ በማለት እሱም ትንሽ ተበሳጭቶ ነበር ማለት ነው። እና ጋይስ ሩታ በጣም አምርራለች ማለት ነው። ምክንያቱም እኔ አዲስ ህይወት ጀምሬያለሁ ከይስሐቅ ጋር ከዚህ በኋላ አንተንም ዳኒንም አብርሽንም ማየት ሁለታችሁንም አልፈልግም፣ ከህይወቴ እንድትወጡልኝ በማለት እንግዲህ እንቅጩን ነግራቸዋለች። ዳኒማ እስከ መጨረሻው ድረስ እሄዳለሁ፣ ምክንያቱም አንቺ ወደ ራስሽ ተመለሰሽ ወደ ባለሽ ወደ አብርሽ ካልተመለሽ በፍጹም ከይስሐቅ ጋር አልተውሽም። ይስሐቅን እኔ በጣም የማውቀውና ቅርብ ጓደኛዬ ነው። ስለዚህ እንዴት እንደዚህ ያደርጋል በማለት እንግዲህ ዳኒም ቅናት ይመስል እንደዚህ አይነት ነገር ተናግሯል። ምክንያቱም ይስሐቅ ታውቃላችሁ የዳኒ ጓደኛ ነው። እንዴት ጓደኛ አብረን እንደዚህ ስናደርግ የነበረው አንቺን ሊያፈቅር ይነሳል በማለት ያው ተናዷል እሱም እና በጣም ነገሩ እየከረረ ነው ማለት ነው። ምክንያቱም ሩታ እስከ ዛሬ ድረስ ታውቃላችሁ አብርሽ በሷ ላይ ብዙ ነገር አድርጓል። ያን ሁሉ ታግሳ ዝም ብላ እያለቀሰ ዛሬ ግን ደስተኛ ህይወት በቃ ህይወትን ባትኖር
በቃ ደስ ብሏታል። ደስተኛ ሆና ነው ቪዲዮ የምትሰራው ማለት ነው። ምክንያቱም አብርሽን ከውስጧ በማስወጣት ማንንም ሰው ከውስጧ በማስወጣት አዲስ ህይወት በመጀመሯ በጣም ደስተኛ ናት። ይህ ሁሉ ጥፋት ደግሞ ይህ አብርሽ ነው። ምክንያቱም ዋጋ አስከፈለው። አሁን እኮ አብርሽን ዋጋ እያስከፈለው ነው በሩታ ላይ እየፈጸመው ማለት ነው። ስለዚህ ያው እንግዲህ ተዋት፣ ሩታ ወደ ራሷ እስክትመለስ ተዋት። ምክንያቱም የዋጋችሁን ነው፣ በሷ ላይ ብዙ ነገር ፈጽማችኋል ማለት ነው። እና ሲቀጥል ደግሞ ዳኒ ማለት ነው ዋናው ትልቁ ነገር ጥፋትህን አምነህ ወደ ራስ ተመልሰህ ባልና ሚስትን ለማስታረቅ የሞከርከው ነገር በጣም ደስ ይላል ማለት ነው። ከዚህ በኋላ ከሁለታቸው መካከል ካልገባ እነሱን የሚያለያይ ነገር ካልሰራህ በጣም ደስ ይላል። ቀጥልበት። ግን አብርሽ ደግሞ ዳኒን እንደዛ ማለት የለብህም። ምክንያቱም ያው ታውቃለህ፣ አንተም ስትሰራ ሚስትን ጥለህ ስትሄድ እሱም ደግሞ እንደዛ ገባ። ምክንያቱም ዋናው ጥፋቱ ያንተ ነው። መጀመሪያ ሚስትህ እዛም ዳኒም ጋር ሌላም ጋር ቤቷን ትላ በቃ ብዙ ነገር እንድትሆን ያደረካት አንተ ነህ። ያንተ ጥፋት ነው። አሁን እኮ ያ ሁሉ የሰራው ጥፋት አልመሰለህም ነበር። አሁን ግን ቀስ በቀስ አንድ ባንድ ዋጋ እያስከፈለህ ነው። እና ሩታ ደግሞ ምንም ጥፋተኛ አይደለች። ምክንያቱም እስከዛሬ ብዙ ነገር ደርሶባት ችላ አሁን ወደ ራሷ ተመልሳ ደስተኛ ስትሆን አሁን ደግሞ ለምን እንደዚህ ቆንሽ በማለት ራሷ ልትመቷት አይገባም ማለት ነው። ስለዚህ ዘና ትበል። እኔ ግን አብርሽና አንተና ሩታ ታርቃችሁ አንድ ላይ እንድትሆኑ ብትሆኑ በጣም ደስተኛ ነኝ። ምክንያቱም ብዙ ነገር አሳልፋችኋል፣ ብዙ ነገር እና ህጋዊ ሚስትህ ናት። ስለዚህ ብታረቁ ደስ ይላል። እና ሩታ ደግሞ እንግዲህ ከዚህ በኋላ ያው ለጥፋቱ ተጸጽቶ ይቅርታ ብሎሽ ከተቀበለሽ ያው ቅርታውን ተቀብለሽ ወደ ቤትሽ ወደ ባልሽ ብትመለሽ ብዬ ተስፋ አደርጋለሁ። ምክንያቱም ሌላው ምንም ጊዜያዊ ነው፣ ቋሚ የለም። ስለዚህ ያው ይሻልሻል ማለት ነው አብርሽ እና ይሳቅ ደግሞ እውነት አንተም ልክ አይደለህም። እውነቴን ነው። ሲቀጥል ራሱ ሩታና አንተ ሃይማኖታችሁ ራሱ አንድ አይደለም። ለወደፊት ተፋቅረን ጥሩ ህይወት እንድንኖር ወይም በቃ የሆነ ጥሩ ፍቅረኛሞች መሆን የምትችሉትም ወይም ባለትዳር መሆን የምትችሉት ሃይማኖታችሁ አንድ ሲሆን ነው ብዬ አስባለሁ፣ እንደ ራሴ ማለት ነው። ስለዚህ እናንተ ደግሞ የተለያየችሁ ናችሁ። ሲቀጥል እሷ ደግሞ ባለትዳር ናት፣ በክብር ያገባት ሚስቱ ናት። ስለዚህ ከእነሱ ህይወት ወጥተህ እነሱ ቢታረቁ ጥሩ ነው ማለት ነው። እና ይሳቅ እንደዚህ አይነቱን ነገር ብትተው ጥሩ ነው። እውነት ይደብራል። እና ሩታዬ ደግሞ ይቅርታውን እንግዲህ ተቀብለሽ ወደ ባልሽ ተመለሽ ማለት ነው። ዳኒ ደግሞ ከዚህ በኋላ እውነት ዳግም ተመልሰ በሁለታቸው መካከል ከገባ የእውነት ያስጠላል። ዛሬ ግን ያደረግከው በጣም ደስ ይላል። ምክንያቱም ሩታንና አብርሽን ለማስታረቅ የሞከርከው በጣም የሚደነቅ ቢሆንም ግን ዳግም እንዳትገባና ደግሞ ዳግም የአብርሽና የሩታ ፍቅር እየራቀ የብሱን እየራቀ እንዳይመጣ ማለት ነው። ስለዚህ ሁለታቸውንም ለማስታረቅ ያደረገው ነገር በጣም ደስ ይላል። ቀጥልበት ማለት ነው። እንደሚሳካልህም ይኸው ዛሬ ባይሳካልህም በቀጣይ ይሳካልሃል ብዬ አስባለሁ። ስለዚህ ሩታና አብርሽ አንድ ላይ ይሁን የምትሉ እንግዲህ ጋይስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም ሰው ሼር አድርጉ ማለት ነው። አይከፈልበትም። ላይክ አድርጉ እንዲሁም ሰብስክራይብ አድርጉ ማለት ነው። የሩታና የአብርሽ አድናቂዎች። ስለዚህ ባልና ሚስቶች ታርቀው ወደ ራሳቸው ተመልሰው በራሳቸው እንትን የምናያቸው ያደርገን ማለት ነው።
እና ጋይስ ይሄን ይመስላል። ላይክ ሼር አድርጉ ተወደዳችሁት ቪዲዮውን ማለት ነው። በጣም አርጌ ነው ማመሰግናችሁ። ሁላችሁንም ክበሩልኝ እና በሌላ በቀጣይ ቪዲዮ ውስጥ እንገናኝ። ሁላችሁም መልካም ጊዜ ይሁንላችሁ። እንግዲህ ተስፋ እናደርጋለን አብርሽና ሩታ ታርቅ አንድ ላይ ሆነው ማለት ነው። እና በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሁንላችሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትተው ማለት ነው። አይከፈልበትም። ሰብስክራይብ አድርጉ እንዲሁም ላይክ አድርጉ። ሁላችሁም ጋይስ አመሰግናለሁ።